ቤት የሆናችሁ አባቶች፣ እናቶች፣ ወንድሞችና እህቶች በአጠቃላይ የረፍት ጊዜያችሁን ሰውታችሁ ጥሪያችንን አክብራችሁ እዚህ የተገኛችሁ በሙሉ በራሱ ተነሳሽነት ተደራጅቶ ይህን ዝግጅት ባዘጋጀው ኮሚቴ አባላትና በቤተሰብ ስም እንኳን ደህና መጣችሁ እላለሁ። ውድ አባቶች፣ እናቶች፣ እንግዶች፣ የዚህ ጉባኤ ባለቤት የሆናችሁ ቤተሰቦችና አጠቃላይ ጥሪ የተደረገላችሁ በሙሉ ዛሬ እንድንሰበሰብ ያደረገን ምክንያት ምንም አይነት የፖለቲካ ወይም የሃይማኖት ዓላማ የሌለው የዘር ወይም የቤተሰብ ትውውቅ ፕሮግራም ነው። ዛሬ እዚህ በርከት ብለን የምንታይ የአንድ ዘር አባላትና በተለያየ ዝምድና የተሳሰርን ተሰብሳቢዎች የዛሬ 37 ዓመት በአዲስ አበባ ከተማ ውስጥ የነበረው የአንድ ሰው ቤተሰብ ብቻ ነበር። እሱን ፈጣሪ ነፍሱን በገነት ያኑረው እንጂ ዛሬ ከኛ ጋር በህይወት የሌለው አባታችን አቶ አለሙ ፉፋ ነበር። ቤተሰቦቻቸው እዚህ ስለተገኙልን በጣም እጅግ ደስ ብሎናል። የግዳ ጎሳ ቤተሰብ በ17ኛው ክፍለ ዘመን ከቄለም ወለጋ ግዳሚ ወረዳ ወደ ወንበራ እንደተሻገሩ የቀደሙት አባቶቻችን ይናገራሉ። የቤተሰቡ አባላት ወደ ወንበራ ከመጡ በኋላ ከአካባቢው ማህበረሰብ ጋር በጋብቻ በመተሳሰርና የተለያዩ የዝምድና መንገዶችን በመጠቀም ዘመድ በማፍራት በፍቅርና በሰላም አብሮ በመኖር ላይ ይገኛሉ። ወረዳውን በማስተዳደር ከማዕከላዊ መንግስት ጋር ግንኙነት በመፍጠር አካባቢውን በማልማትና ዘመናዊ ትምህርት እንዲጀመር ከፍተኛ አስተዋጽኦ አበርክተዋል። በተለይም ሀገራችን በተለያዩ ተስፋፊዎች ወረራ በተፈጸመባት ጊዜ ወራሪውን በመፋለምና የህይወት መስዋዕት በመክፈል ጠላትን ከሀገር በማባረር ከፍተኛ አስተዋጽኦ አበርክተዋል። ለማስታወስ ያክል አጼ ዮሐንስ አራተኛ በ1888 ዓ.ም የሱዳን ድርቡሾችን ወረራ ለመመከት ዘምቶ መተማ ላይ ህይወታቸው ባለፈ ጊዜ በጉባ ወረዳ በኩልም መተከልን ለመውረር በከፈቱት ጦርነት አቶ አቦኖ ቢፍቱ የተባሉ አባታችን በጦርነቱ ላይ ተሳትፎ ህይወቱን መስዋዕት አድርጓል። ፊታውራሪ እጀታ ቢፍቱ፣ አቶ ፉፋ ኦቦ ቢፍቱ እና አቶ በየነ ኤባ ቱፋ የተባሉ የቤተሰቦቻችን አባቶች በ1928 ዓመተ ምህረት ሀገራችንን ለመውረር የመጣውን የወራሪውን የጣሊያንን ጦር ከሀገራችን እስኪወጣ ድረስ ከሌሎች የወረዳው አርበኞች ጋር በመሆን የተዋጉ ጀግኖች ሲሆኑ አቶ ከሰሳ አቦኖ ቢፍቱ በጦርነቱ ላይ ውድ ህይወቱን ሰው ገብሯል። ውድ አባቶች፣ እናቶች፣ እንግዶች፣ የዚህ ጉባኤ ባለቤት የሆናችሁ ቤተሰቦችና አጠቃላይ ጥሪ የተደረገላችሁ በሙሉ አባቶቻችን ጥቂት ሆነው መጥተው ከአካባቢው ማህበረሰብ ጋር በመዛመድ በፍቅርና በሰላም አብሮ በመኖር ጠንካራ የተባበረ የሰለጠነ ማህበረሰብ ለመገንባት ችለዋል። ይህንኑ ጥንካሬያቸውንና አንድነታቸውን ለማስቀጠል በየ2 ዓመት አንድ ጊዜ በመሰባሰብ ቤተሰቦቻቸውን በማስተዋወቅና በመመካከር ዝምድናቸውን በማጠናከር ላይ ይገኛሉ። ይህ ድርጊታቸው መልካም መሆኑን የተረዱ ሌሎች የማህበረሰብ አባላትም የእነሱን ፈለግ በመከተል እየተዋወቁበት ይገኛሉ። እኛም ዛሬ የተሰባሰብነው ይህንን የቤተሰቦቻችንን መልካም ተግባር ተከትለን በመተዋወቅ አንደኛ ዝምድናችንን እና አንድነታችንን ለማጠናከር፣ ሁለተኛ ልጆቻችን ባለመተዋወቅ የተነሳ የተሳሳተ ግንኙነት ውስጥ እንዳይገቡ ለመከላከልና ለመምከር፣ ሶስተኛ በቀጣይ ዝምድናችንን እና ግንኙነታችንን ለማጠናከር በደስታም ሆነ በሀዘን ጊዜ ለመጠያየቅና ለመደጋገፍ፣ በአጠቃላይ ዛሬ የጀመርነው የግንኙነት ቀጣይነት በምን መልኩ መሆን እንዳለበት በመወያየት የመፍትሄ ሀሳብ አቅጣጫ ለማስቀመጥ ነው። በመሆኑም ውድ ጊዜያችንንና ገንዘባችንን አባክነን በመገናኘት ያደረግነው የትውውቅ ፕሮግራም ያለ ፍሬ እንዳይቀር በጥሞና በሰከነ ሁኔታ በመወያየት ውሳኔ ላይ እንድንደርስ አደራ እላለሁ። አባቶቻችን ለዛሬ ማንነታችን መሰረት የጣሉ እኛ ከምናውቀው በላይ ብዙ ስራ የሰሩ በመሆኑ በርካታ የማናውቃቸውን ታሪኮቻቸውን ሳይንሳዊ በሆነ መንገድ ለማጥናት ወይም ለማስጠናት እና አቀነባብሮ በዶክመንት መልክ ለማስቀመጥ በባለሙያ የታገዘ ጥናት ማካሄድ አስፈላጊ በመሆኑ
ለስኬታማነቱ የሁሉም ተሳትፎ ወሳኝ በመሆኑ በውይይታችሁ ላይ አቅጣጫ እንድታስቀምጡ ለማሳሰብ እወዳለሁ። ይህንን ፕሮግራም ሀሳብ ከመጀመራችን በፊት በ2008 ዓ.ም ቤተሰቦቻችን ባዘጋጁት ፕሮግራም ላይ ከወንድሞቼ ሻምበል መልካሙ ቢረሳውና ደረጀ ቢረሳው ጋር በመሆን ወንበራ ተገኝቼ ነበር። በትውውቅ ሂደታቸው ላይ በምን እንደሚገናኙ የሚያሳይ አንድ ገላጭ የሆነ ዘዴ መኖር እንዳለበት ስለተረዳን ወላጅ እናቴ እንድታግዘኝ ጠይቂያት ፈቃደኛ በመሆኗ አዲስ አበባ መጥታ ለ3 ወር በመቆየት ይህንን የዝምድና መስመር የሚያሳይ የዘር ሀረግ መግለጫ እንዳዘጋጅ ዋናውን ድርሻ ወስዳለች። ፈጣሪ ነፍሷን ይማርና ዛሬ የድካሟን ውጤት ባታይም በሌሎች አባቶች፣ እናቶች፣ ወንድሞችና እህቶች እገዛ ዛሬ ለምናደርገው የትውውቅ ሂደት እንደ አንድ ማስረጃ ሆኖ እንዲያገለግል በረቂቅ ደረጃ ቀርቧል። ይህ የዘር ሀረግ መግለጫ ትውልድ እስከቀጠለ ድረስ መደምደሚያ ስለማይኖረው የተረሱትንና የጎደለውን በመሙላት በዶክመንት መልክ ተዘጋጅቶ እንዲቀመጥ ሁሉም የድርሻውን እንዲወጣ አደራላለሁ። በመጨረሻም የዛሬውን የትውውቅ ፕሮግራም ለማዘጋጀት በማቀድ ከቤቴ ድረስ መጥተው እንዳስተባበራቸው በመጠየቅ ያነሳሱኝና ራሳቸውን በኮሚቴ አደራጅተው ይህ ዝግጅት እዚህ ደረጃ እንዲደርስ ከፍተኛ ሚና የተጫወቱ ወጣቶች ራሳቸውን ብታስተዋውቁ ደስ ይለኛል። በዚህ ስማችሁ ስጠራ አቶ ደረጀ ቢረሳው ከሰሳ፣ አቶ አርጋታ ሁንዴ ወዲ አስንጀራ፣ አቶ ጌታቸው አለሙ ጂሩ፣ አቶ መንክር ታደሰ ፉፋ አለው እዚህ ጋር አቶ አብዮቴሶ መሮዋ፣ አቶ ሀብታሙ ደበላ ወዲ፣ አቶ ታደለ አለሙ ጂሩ፣ አቶ ሞቱማ ሁንዴ ወዲ፣ አቶ አስቻሉ ሁንዴ ወዲ፣ አቶ ሶረሳ ታደሰ ፉፋ፣ አቶ ገለታ ተፈሪ ታደሰ፣ አቶ ተፈሪ ታደሰ ዮሐንስ፣ አቶ ቶሎሳ ተፈሪ ታደሰ፣ እንዲሁም አቶ ከፍያለው አብዲሳ ዱላ፣ እንዲሁም ወንድሙ ቢረሳው ከሰሳ፣ ቻላቸው ገመቹ አድማሱ፣ እንዲሁም ከኮሚቴው ስራ በተጨማሪ ይህን የዘር ሀረግ መግለጫ ኤዲት በማድረግና በማስተካከል እገዛ እዚህ እንዲደርስ ላገዘኝ ለዶክተር ሀብታሙ መኮንን ከሰሳና አቶ ወንድሙ ቢረሳው ከሰሳ ይህ ፕሮግራም የተሳካ እንዲሆን የተመኛችሁ ከሀገር ውጭም ሆነ ከሀገር ውስጥ ሆናችሁ በሀሳብና በገንዘብ ድጋፍ ላደረጋችሁልን በሙሉ ይህን ስራ ኃላፊነት ወስዳችሁ እገዛ እዚህ እንዲደርስ ላደረጋችሁ ቤተሰቦቼ በአጠቃላይ በዚህ ለተገኛችሁ በሙሉ ከፍ ያለ ልባዊ ምስጋና እያቀረብኩ ፈጣሪ ፕሮግራሙ የተሳካ እንዲያደርግልን ላለው አመሰግናለሁ።